የሀበሻ ጀብዱ ጸሐፊ አዶልፍ ፓርለሳክ ተርጓሚ ተጫነ ጆብሬ መኮንን ክፍል 4 እንዲህ እኔና ጋባዤ ከኦላፍ ሄንድሪክ ጋር ተቀምጠን ስንጓዝ ከፊት ለፊታችን በተዘረጋው አስፋልት ላይ አንዲት ትንሽ የስፖርት መኪና በከፍተኛ ፍጥነት እየከነፈች መጣች። በፈለጉት ፍጥነት ቢበሩ ትራፊክ ቀርቶ ዘዋሪ ውሻ እንኳን በሌለበት አስፋልት ላይ አደጋ ደርሳለሁ ብሎ ባይፈራም ይችኛዋ የስፖርት መኪና ግን መሀል አስፋልቱን ለቃ አንዴ ወደ ግራ አንዴ ወደ ቀኝ እየተወላገደች ከፍ ብሎ ከተሰራው የእግረኞች መንገድ ጋር ትላተም ጀመር። በመጨረሻም በዚያው ፍጥነቷ ስትከንፍ ሄዳ ከቴሌግራም እንጨት ጋር ተላተመችና በጀርባዋ ተፈነገለች። ጆርጂ ነው አሉ ሁለቱም በአንድ ድምፅ። አዎ በትክክል ጆርጂ ነው። ወጣቱ ጆርጅ የአንድ የንግድ መርከብ ሰራተኛ ነው። ዛሬ ጠዋት በቢሮ በኩል ሳልፍ ሰላምታ ተዋውቀን አብረን ሻይ ጠጥተናል። ጠዋት አብረን ሻይ ስንጠጣ ከፊቱ ትልቅ ዓላማ ያለው ሰው መሆኑና ተስፋዎች ሁሉ ጎልተው ይታዩ ነበር። በጣም በሚያማምሩ ቃላት በሰሜን ፈረንሳይ ስላለችው ውድ ፍቅረኛው ማለት እጮኛው ውበትና ታማኝነት ብቻ ሳይሆን ከጅቡቲ ወደ ሰሜን ፈረንሳይ ሲመለስ እዚህ ባጠራቀመው ገንዘብ ምን መስራት እንዳቀደው ሁሉ በሰፊው ተርኮልኛል። እነሆ አሁን ከገለበጣ መኪና ውስጥ በራሱ ደም ተነክሮ እንደ ሰከረ ሰው እየተወላገደ ወጣ። የተወሰኑ ሰዎች ይህንን በደም የተነከረ ወጣት ለመርዳት እየሮጡ ቢሄዱ ወጣቱ ጆርጅ በፍጹም ቁጣ ሆኖ በኃይለኛ ቃል ጮክ ብሎ አሊዮስ ቪውስ ኤል እያለ ካጠገቡ እንዲርቁ ዞር በሉ እያለ በደም የተነከሩ እጆቹን ሲያወናጭፍ እነዚያ ነጫጭ አረብ ቤቶች በደሙ ፍንጣቂ የቀይ ቡሬ ያስመሰላቸው። ታያላችሁ፣ አሁንም አንዱ አበደ አለ ኦላፍ ሄንድሪክ ጮክ ብሎ ቀጠለና ምስኪኑ ጆርጅ እሷም ተራዋ ደርሶ አበደች። አዎ የጆርጅ ሎተሪ ዛሬ ወጣ አለ ኦላፍ ሄንድሪክ። አሁን ግን ከልቡ እጅግ በጣም እዝንና ትክዝ ብሎ ቆየና በመቀጠል ሰሞኑን ሁኔታው ሁሉ አላምር ስላለኝ ሳጠናው ነበር። የሀገር የፍቅረኛው ፍቅር እና ናፍቆት ከሚሸከመው በላይ ሆኖበት ነበር። በተደጋጋሚ ወደ ፈረንሳይ ሀገር ለአጭር ጊዜ እረፍት እንኳን እንዲለቁ ቢጠይቅም ሳይፈቅዱለት ቀሩ። አሁን ግን እረፍቷን ያገኛል እስከ መጨረሻው አለና አይኑን ከጆርጅ ላይ ሳይነቅል እጁን ብቻ ወደ ብርጭቆ ዘርግቶ የቀረችውን አልኮል በአንድ ትንፋሽ ጨለጣትና በመቀጠል አየ ጌታው፣ ተመሳሳይ እድል ሁላችንንም በደማችን ገብቶ አንድ ቀን በድንገት ይነሳና ያሳብዳቸዋል። አየ ጌታው፣ እብዴት ሲነካካቸው እንዲሁ ዝም ብለው በአንድ ቦታ ተቀምጠው በባዶ አየር ላይ ረጅም ሰዓት ሲያፈጡ ይውላሉ። ማሰብ ያቆማሉ። አዎ ጌታው፣ እብዴት ሲጀምር እንዲህ ነው። ምስኪን ጆርጅ በመጨረሻ የፈራው ነገር ደረሰበት። የጅቡቲ በረሃ ለነ ጆርጅና ለነሱ መሰል ወጣቶች አይሆንም። ኦላፍ ሄንድሪክ ለተወሰነ ጊዜ በትካዜ ዝም ብሎ ቆይቶ ድንገት የሚያስበረግግ ቀዝቃዛ ሳቅ መሳቅ ጀመረ። በዚህ ጅቡቲ በምትባል ምድር ላይ መሞት አልፈልግም። እዚህ የረባም የቀብር ቦታ እንኳን የላቸውም። እንደምንም የሚቆፈር የቀብር ጉድጓድ በጥቂት ደቂቃዎች ውስጥ በውሃ ይሞላል። ከጥቂት ቀናት በፊት አንድ የጥንት ጓደኛዬ ድንገት ሞተና ሬሳውን ለመቅበር ጉድጓድ ቆፍረን ሬሳውን እናመጣ ለጥቂት ደቂቃዎች ሄደት ብንመለስ ያ የቆፈርነው ጉድጓድ ውሃ ሞልቶ አገኘ ነው። ምን ይደረግ፣ ውሃ በሞላው ጉድጓድ ውስጥ ቀበር ነው። ታዲያ ይሄ የቀይ ባህር ውሃ ውስጡን ሰርስሮ ሬሳውን ይወስድና ለባህል አውሬዎች ያቀብላቸዋል እያለ ያን ቀዝቃዛና አስፈሪ ሳቁን መሳቅ ቀጠለ። በዚህ መሀል በርከት ያሉ ፈረንጆች ተረባርበው ወጣቱንና ትኩሱን እብድ ጆርጅን በግድ ይዘው ቁስሉን ካከሙለት በኋላ ለጥቂት ጊዜ ጋደም እንዲል ቢመክሩትም ምክራቸውን ሳይሰማ ተነስቶ ምንም ትርጉም የማይሰጡ ቃላትን እየተናገረ ሄደ። ቦይ ሲል ኦላፍ የሶማሌውን አስተናጋጅ ጠራው። ባዶ እግሩን ሶማሌ ነጭና ረዘም ያለ ቀሚስ መሳይ ነገር ለብሶ በአንገቱ ላይ ነጭ አንገት ልብስ አጣፍቷል። ይሄ የሶማሌ ልጅ ባዶዋን የቀረችውን የኦላፍ ብርጭቆ አንስቶ በሄደበት ፍጥነት ተመልሶ ብርጭቆውን ሞልቶ ከኦላፍ ጠረጴዛ ላይ ያስቀምጥለት። ይህ የሶማሌ ልጅ እና መሰሎቹ ምን እንደሚፈልጉ ጠንቅቆ ስለሚያውቅ ምን ልታዘዝ ብሎ እንኳን ቆም አላለም። አዲስ መጤ ፈረንጆች ስለ ጅቡቲ ወደብ ከተማ የሚያውቁት ምንም ነገር የለም። የሚያውቋት ነገር ብትኖር ከፍተኛ ደመወዝ እንደሚከፈላቸው ብቻ ነው።
ይቺ ከፍተኛ ደሞዝ እንደነ ጆርጅ አይነት ወጣትና ልምድ የሌላቸውን ወጣቶች እያጓጓች ከሞቀ ቤታቸው ጎትታ እያወጣች በዚች የምድር ላይ ገሃነም ተወረውራቸዋለች። እነዚህ ልምድ የሌላቸው ወጣት ፈረንጆች ሰንበትበት ሲሉ የሚከፈላቸው ይሄ ከፍተኛ ደሞዝ ምንም እንኳን የአልኮል መጠጦች ዋጋ በጣም ርካሽ ቢሆንም ፍጹም እንደማይበቃቸው ይረዳሉ። ለምን ቢሉ ጌታው፣ መልሱ በጣም ቀላል ነው። አዎ እውነት ነው። በጣም ሲበዛ እንጠጣለን። አዎ ጌታው፣ ራሳችንን ለመርሳት እንጠጣለን። ብቸኝነታችንን ለመርሳት እንጠጣለን። ናፍቆታችንን ላለመናፈቅ እንጠጣለን። አዎ ጌታው፣ ሕይወታችንን በገዛ ፈቃዳችን ማበላሸታችንን ለመርሳት እንጠጣለን። እናም ጌታው፣ ያቺ ያጓጓችን ከፍተኛ ደሞዝ ለዚች ለርካሿ መጠጥ እንኳ አትበቃም። እንዲህ ኦላፍ ሲናዘዝ ሶማሌው አሳላፊ ሌላ አዲስ ሙሉ ብርጭቆ አልኮሆል ስላመጣለት ብርጭቆውን አንስቶ ግማሽ ያህሉን ከተወነጨ በኋላ፣ አዎ ጌታው፣ የእኛ የከንቶቹ ሕይወት ይሄ ይመስላል። ዛሬም እንጠጣለን፣ ነገም እንጠጣለን። አንድ ቀን ይሄ የበረሃ በሽታ አናታችን ላይ ወጥቶ ወባ ወልዶ ሲረታን፣ በ2 እና በ3 ቀን ውስጥ ሲደፋን፣ በዚያ ውሃ በሞላው ጉድጓድ ውስጥ ይቀብሩናል። ምንም እንኳን ጀንበር ከጠለቀች የቆየች ቢሆንም ያ የታፈነ አድካሚ ሙቀት እንዳለ ነው። እውነቱን ለመናገር ልብሳችን ላይ የራሳችንን ላብ መጭመቅ እንችላለን። ኦላፍ አሁን ከኛ ጋር ማውጋቱን አቁሞ አንገቱን እንደደፋ ከብርጭቆ ጋር መጫወት ጀምሯል። ተነስ እንሂድ ሲል ጋባዤ የሀገሬ ልጅ ጎሰም አደረገኝ። ወደን ነው የምንሄደው ስል ግራ ቢገባኝ ጠየቅኩት። የትም ብቻ ዝም ብለን በመኪና እንዞራለን። ሁሉም በጅቡቲ ያሉ ፈረንጆች ሁል ቀን የሚያደርጉ ጉዳይ ነው አለኝና ቀጥሎ ቀስ እያልን እየነዳን ይህንን የምሽቱን ደካማ ንፋስ ለመጠቀም እንሞክራለን አለኝ። ከዚያም ኦላፍን ከነመለኪያውና ከነድብርቱ እዚያው ጥለነው እኛ በዚያች ሚጢጢ መኪናው ተሳፍረን ከመኪኖች ሰልፍ ውስጥ ገብተን ማዝገም ጀመርን። ምንም እንኳን ንፋስ የሚባል ነገር ባይኖርም ያንን ከባድና አድካሚ የታፈነ አየር እየሰነጠቅን ስንሄድ በመጠኑም ቢሆን ቀዝቀዝ ያለ አየር ማግኘት ጀመርን። እውነትም አንድ ቦታ ተጎልቶ በላብ ከመዘፈቅ የተሻለ ነበር። እንዲህ በጅቡቲ የወደብ ከተማ ሸለቆች እየተሽለከለክን ስንጓዝ ቆይተን ከከተማዋ ወጣንና ከአንድ ባለ 1 ፎቅ ቡና ቤት ፊት ለፊት መኪናችንን አቁመን ወደ ቡና ቤቷ ገባን። ሁሉም የአዳራሹ መስኮቶችና በሮች ወለል ብለው ተከፍተዋል። ቢከፈቱም በአዳራሹ ውስጥ ያለው አየር ግን በሲጃራ ጭስና በአልኮል መጠጥ ትንፋሽ የተበከለ ነበር። በዚህ አዳራሽ ውስጥ ላሉ ሰዎች ግን ይህን ያህል የከበዳቸው አይመስልም። ከበሩ ፊት ለፊት ባለው ረጅም ጠረጴዛ ዙሪያ ባሉት አግዳሚ ወንበሮች ላይ በርካታ መርከበኞች ተደርድረው ተቀምጠዋል። ዛሬ ማለዳ በጅቡቲ ወደብ ካረፈችው የፈረንሳይ የጦር መርከብ ውስጥ የወጡ መርከበኞች ናቸው። እነዚህ የፈረንሳይ የጦር መርከበኞች በመጠጥ ኃይል እየተገፉ ይጫወታሉ፣ ይዘፍናሉ፣ ይደንሳሉ። ብቻ እንዲሁ ላያቸው ሰው ደስተኞች ይመስላሉ። ግራማፎኑ የሚያሰማው ሙዚቃ ከእነዚህ የጦር መርከበኞች ጩኸት ጋር ተቀላቅሎ ቤቷን ቅዳሜ ገበያ ያስመስሏታል። እነዚህ መርከበኞች በግራማፎኑ የዳንስ ሙዚቃ እየታጀቡ ጥንድ ጥንድ ቢሆኑ ይደንሳሉ። ጢማም ጨበሬ ወታደር ከጢማም ጨበሬ ወታደር ጋር ወንድ ለወንድ ተያይዘው ዳንሱን ያስነኩታል። በዚህ መልኩ በሀገሬ ልጅ ጋባዥነትና መሪነት ጥንድ ጥንድ ሆነው ደስታቸውን ከሚቀጩ የፈረንሳይ የጦር መርከበኞች በሚዝናኑባት በዚቹ የግሪካዊ ቡና ቤት ቁጭ አልኩ። አዎ በጅቡቲ የሚኖሩ ፈረንጆች እነዚህም መርከበኞች እንደሚጠሯቸው የመርከበኛ ባልና ሚስቶች የዳንስ ትርኢት ለማየት በቃው። በጅቡቲ የሚኖሩ የቅኝ ግዛት ሰራተኞች በአብዛኛው ወንደላጤዎች ናቸው። ወደ ጅቡቲ ከመምጣታቸው በፊት ባለትዳሮች ቢሆኑም በጅቡቲ በረሃ ደንዝዘው ትዳራቸው ፈርሶ ወንደላጤነትን አሜን ብለው የተቀበሉ ጥቂቶች አይደሉም። ለዚያም መሰለኝ የፈረንሳይ የቅኝ ግዛት ገዢዎች በጅቡቲ ከተማ ዳርቻ ላይ ይህችን ባለ 1 ፎቅ ቡና ቤት የፍቅር ቤት ያቆሙት። በዚች የፍቅር ቤት 2 ወጣት ፈረንሳውያን ሴተኛ ዳሪዎች ይኖራሉ። አሁን ከፎቁ በደረጃዎች ላይ አንዲት ቀጭን ፈረንጅ ልጅ ከሐር የተሰራ ነጭ ልብስ የውስጥ ልብስ ብቻ ለብሳ ወደ አዳራሹ ውስጥ መውረድ ጀመረች። ልጅቷ የተኳኳለችው ፊቷ ወደዚች የተረገመች ምድረ በዳ ከመምጣቷ በፊት ቆንጅዬ ልጅ እንደነበረች ይመሰክራል። አዎ የጅቡቲ በረሃ አጥንቷ እስኪቀር ድረስ አመንምኗታል።
ወደዚህ ስትመጣ ጤነኛና ጠንካራ ነበረች ሲል ከጎኔ የተቀመጠው የሀገሬ ልጅ በጆሮዬ ሹክ አለኝ። ቀጠለናም አሁን ከምታያት 2 እና 3 እጥፍ ጠንካራ ልጅ ነበረች። እዚህ ከመጣች ገና ወር እንኳን አልሞላትም። ይኸው እንደምታየው መንምናና ጽም መስላለች። 1-2 ወር ጠንክራ ከቻለች ወደ ሀገሯ መመለስ ትችላለች። አለበለዚያ ያው ይቺ ውሃ የሞላባት ጉድጓድ ውስጥ የዘላለም ቤቷ ትሆናለች አለኝ። ልጅቷ ደረጃዎቹን እንኳን ሳታጋምስ አንዱ መርከበኛ ወታደር ጓደኞቹን እየገፈታተረ በሩጫ ደረጃዎቹን በፍጥነት ወጣና ከልጅቷ ጋር ተያይዘው ወደ ክፍሏ ሄዱ። ሌላው ጓደኛው ተከትሎት ወደ አዳራሹ ብቅ እንኳን ያላለችውን ሁለተኛዋን ሴት ፍለጋ እሱም ሄደ። ሌሎች በአዳራሹ ውስጥ ያሉ መርከበኞች ጓደኞቻቸው ፍቅር ጨርሰው እስኪመለሱ ድረስ በታላቅ ትዕግስት ይጠብቃሉ። እያንዳንዱ መርከበኛ 15 ደቂቃ የተወሰነለት የፍቅር ሰዓት አለው። 15ቷ ደቂቃ ዋጋዋ 30 የፈረንሳይ ፍራንክ ሲሆን ከ15ቷ ደቂቃ በተጨማሪ ለ1 ይሁን ለ2 ደቂቃ በፍቅር ጨዋታው ቢቀጥል ሌላ ተጨማሪ 30 የፈረንሳይ ፍራንክ ይከፍላል። በዚች የፍቅር ቤት ልክ በፖስታ ቤት ቴሌግራም እንደሚልክ ሰው ደቂቃዎች በትክክል ይቆጠራሉ። በጣም ከመሸ በኋላ ወደ ሆቴል ተመለስን። በመኝታ ቤቱ ከባድ ሙቀት ስለነበረ ተንቀሳቃሽ አልጋዬን ይዤ ወደ በረንዳዋ ወጣሁ። እውነት ለመናገር ምንጠፍሬትን ከመሸፈኛ የውስጥ ሱሪ በስተቀር እርቃኔን ነኝ። እንዲህም ሆኖ ፈጽሞ መተኛት አልቻልኩም። በጣም ሲበዛ ይወብቃል። በዚያች ሆቴሏ በረንዳ ላይ በተደጋጋሚ ከአንድ ጥግ ወደ ሌላዋ ጥግ ቦታ እየቀያየርኩ ለመተኛት ሞከርኩ። በራሴ ላብ ከመታጠብ በስተቀር ምንም ፋይዳ ሳላገኝ አይኔ ሳትከደን እንቅልፍ ርቆኝ እንዳይነጋ የለም ነጋ።